ጀማው ምንድነው ቴክስት ናፍቀኛል አንዴ ሊየ በወር 30 ሺህ ብር እሳቸው መንከባከብ እንታ አይደለም ተከፍለን ከፍዬ ራሱን ብንከባከበና አባዳማ ቁጭልም አባተን ተማቱ የሰፈሰው ተጠርቷል እሱ አትጠሩም መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን ጠይቅ ነበር እሺ መጋኛ መጥቶት አፉን ይዞ ረሰው ታውቃለህ አንድ 50 ሺህ ብር ልንረዳው ፈልገን ነበር መጋኛ አዎ እኔ እኮ ነው ደረሳችሁልኝ ወሬ እንዳትቆይ ሽለኛል እንተ እንደዚህ በደንብ ይችላልሽ መጣጣብቀኝ ስበው መጣው ሸኝቻቸው በጣም አሪፍ ሸይዋ ስለሆንኩ መጣው ጠብቀኝ አረበና ጀማው ምንድነው ቴክስት ናፍቀኛል አንዴ ሊየ የማርሸስ የምረኗ እንደዛ ነው የሚለው ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ ለአንዴ ብለሽ ላክሽልኝ መልእክት አሁን ላይ ደርሶኛል በተውሽበት ልብሽ መናፈቅ መሻትሽ አጀብ ያሰኛል ባካንዴ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ የት ነው ማገኝሽ የትስ ትመጫለሽ ለምን ቆይ ፈለግሽው ማግኘት መቼ ያክማል በመካድ ላመምሽው የት እንገናኝ ልክ እንደያኔው ፍቅር ካፌ እንሂድ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ ወይስ በጎዳናው ዝናብ ያካፋ ከሲኒ ማንምጣ በይቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ ጓደኛ ማጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ ምሰማው በሽቦ አሳሰርሽው ባልሽ እንዳይደግመው እሰይ እንኳን አሳሰርሽው የኔ ውብ ጨረቃ የኔም ልብ ታስሯል እድሜ ይፍታቸው በቃ ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ 12 ሰዓት ላይ ቦጋለሽ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ እናቴ የለችም እየመረቀችም ቡና እንዳታፈላ እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም መኖር ግድ ይለናል ቀኑን ብንሰለችም ተለየችኝ በክፉ ቀን በጎደሎ መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበል አረቄም አልጠጣ እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ ማርሸት ማርዬ ይቅር ካልኩሽ ቆየው ካልሽኝን በደል አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል ዳሩ ናብትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም ግን የት ነሽ ጅማ መቀሌ ሶዶ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ ሄሎ ከሰው ተራውጥቶ
ዴቭ ነግሬሃለሁ። ይኸውልህ ጥሬ ስጋ ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንደታረጋችሁ በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተስ? እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ ስንዱ ታገባ ነው። የሰፈር ሰው ተጠርቷል። እርሶ አትጠሩም? መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለህ ቶሱ ስንዱ ታገባ ነው። ያለም ያርገዋ አባ ና እስኪ አንዴ ና እስኪ አንዴ። እኔ ነው? አዎ። አቤት። ሰላም ነው? አለን። እንዴት ነው? አለን። ሰው ልጠይቅ ነበር። እሺ። መጋኛ መጥቶት አፉን ዞረ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ። እኔ እኮ ነው ደረሳችሁልኝ። እሱ እኮ በግራው ነው አፉ የዞረው። ረስቼው እኮ ነው። ይኸው ደረሳችሁልኝ። ፈጣሪ ረስቼው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ይኸው አይሆንም። ሄደ ተሳስተነ። እሺ ወይ ተመትቼ ልምጣ። መጋኛ ተመትቼ ልምጣ። በእናትህ ደላላው ነው የላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አያቴ ነው። 5 አመቱ ነው እንግዲህ። ሰላም እንደምትለ ተቆጣጣው ትንሽ። እሺ ይኸውልሽ ምንም አይነት ስራ አትሰሪ። እሺ ምንም። እሺ እኔ ስራውዬ ነው የምመጣው። አያቴን ብቻ ጠብቂልኝ። በወር 30,000 ብር ትሻለሽ። እሳቸው መንከባከብ እንደ አይደለም ተከፍሎኝ ከፍዬ ራሱን ብንገባከው እና አባ ደግሞ ቁጭ እንደም አባተን ነው ተማታ ችግር የለም አባት ይቀጣለት ችግር ታው ጋር ችግር ፊተን ብቻ እንትን የሚጠርግበት እሺ አንተ ጋር 3.5 ራሱ አያወጣም። አንተ አትከበርም እንዴ? ተጫወቺ። እሺ ምን ጫወታ ተጫወታብኝ እናቶትን ብዙ ወሬ እንዳታወራሽ ይነግረህ። ብዙ ወሬ እንዳታወራሽ ትችለኛለህ። አንተ እንደዛ በደንብ እችላለሁ። እሺ መጣ ጠብቀኝ። ስበው መጣው ሸኝቻቸው መጣ። በጣም አሪፍ ሸጓ ስለሆንኩ ነው። መጣው ጠብቀኝ። ሸኝቻቸው ቶሎና እጠብቃለሁ። ሸኝቻቸው መጣው። እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። ልሸኛችሁ እዚያ ነኝ። ምንድን ነው 8 ኪሎ ሜትር መጣ ብላችሁ ነው? እኔ የምሄድበት የለም። ልሸኛችሁ በቃ እሺ። ኧረ ልሸኛችሁ። እንገናኛለን። በቃ ቻው። ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኝ። ኧረ ልሸኛችሁ። ቻው። እችላለሁ አላልክም ወይ? አዎ እችላለሁ። ምሮ የምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። አዳኒ እንዴት ነሽ? ሰላም ነው? እንዴት ነህ? አለን እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻኑ እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ። ማን ነው በር ያንኳኳ? ዱርዬው ቦቼ ነዋ። ተጣልቼ ምናምን ዋሱ ምናምን መጥሪያ ተሰጥቶ ምናምን ይላል። እኛ ምን አገባን ሲጀምር? ውይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ደሞ ባይኔ ደሞ ባይኔ ላይ ደሞ በለሽ ደሞ ባይኔ መጣሽ